መውጫ ነው የሚሉ ታላቅ እምነት ያለ ሲሆን ለዚህ ሙስሊሞች የአምልኮ ስግደታቸውን የሚያቀርቡት ሁሉ ጊዜ በስተ ምስራቅ ነው ይሉናል ስለ እምነቱ የሚያውቁት ሰዎች። በመጽሐፍ ቅዱስ ላይም እስራኤልን በመጨረሻው ሰዓት በእግዚአብሔር ቀን ሊወጉ የሚወጡት ከፀሐይ መውጫ እንደሆነ በግልጽ ይነግረናል። ስድስተኛውም ጽዋውን በታላቅ ወንዝ በኤፍራጥስ ላይ ፈሰሰ። ከፀሐይ መውጫ ለሚወጡት ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ራእይ 16:12። የፕሬዝዳንት ኦባማ የ2008 የመጀመሪያው ምርጫ እንዳሸነፉ በቀጥታ ይፋዊ ጉብኝት ያደረጉት ወደ ቱርክ ነው። በተጨማሪም በዓለም ላይ ያሉትን የአሸባሪ ድርጅቶችንና የእስራኤልን ጠላቶች ሐማስና ሂዝቦላን በይፋ ይረዳሉ። ከሰሞኑ እንኳን የሶሪያና የኢራቅ አማጽያንን አይኤስ በይፋ ሲረዱ የነበሩት ፕሬዝዳንት ኦባማ ከእስራኤል መንግስት በተደጋጋሚ ጊዜ ተቃውሞ ደርሶባቸዋል። በአጠቃላይ የሙስሊሞች ጠላት ክርስቲያንና አይሁድ ነው በማለት ራሱ ቁርአን ይፈርጃቸዋል። አንተ ነብይ ሆይ ምዕመናንን በመዋጋት ላይ አደፋፍራቸው። ሱራ 8:65። እነዚያ ያመኑት ሰዎች በአላህ መንገድ ላይ ይጋደላሉ። ሱራ 4:76። እነዚያም ቁርአን ህይወት በመጨረሻይቱ ህይወት የሚለወጡ በአላህ መንገድ ይጋደላሉ። በአላህ መንገድ የሚጋደል የሚገደልም ወይም የሚያሸንፍ ታላቅ ምንዳ በርግጥ እንሰጠዋለን። ሱራ 4:74። በአላህ መንገድ ሃይማኖት ተጋደሉ፣ አላህ ሰሚም አዋቂም መሆኑን ወቁ። ሱራ 2:44። በአላህ መንገድ ላይ ይጋደላሉ ይገደላሉ። በተውራት በኢንጂልና በቁርአን የተነገረው ተስፋ በእርሱ ላይ አረጋገጠ። ሱራ 9:111። ከተማንም ለማጥፋት በፈለግን ጊዜ ባለጠጎቿን እናዛለን፣ በውስጧም ያምጻሉ፣ በእርሷ ላይም ቃሉ ቅጣቱ ይፈጸምባታል።